ሰላም ጤና ይስጥልኝ ውድ ወዳጆቼ ይህ ሳምንታዊው የዓለማችን ዳሰሳና የታሪክ ቅኝታችን ነው። በዛሬው ዝግጅታችንም the sixth day war ወይም የስድስቱ ቀናት ጦርነት አለያም የሰኔ ጦርነት ወይም ጁን ወር በሌላኛው መጠሪያውም የሶስተኛው የአረብ እስራኤል ጦርነት ወይም ደግሞ በእንግሊዘኛው the third Arab Israel war ይባላል። የዚያ ጦርነት ዋናው ሂደትም የእስራኤል ጦር ኃይል በጋዛ ሰርጥ ምድር መግባቱ ሲሆን ጊዜው ደግሞ እንደ አውሮፓውያኑ አቆጣጠር በሰኔ 6 1967 ነው። ሶስተኛው የአረብ እስራኤል ጦርነት ወይም የሰኔ ጦርነት ወይም ናክሳህ በሚልም ይታወቃል። ከሰኔ 5 1967 ተጀምሮ እስከ ሰኔ 10 1967 የቆየ ጦርነት ነው ለስድስት ቀናት። ለዚያም ነው የስድስቱ ቀናት ጦርነት እየተባለ ስያሜ የተሰጠው። በዚህ ዘመንም የ12ቱ ቀናት ጦርነት እየተባለ ከአውሮፓውያኑ ሰኔ 12 የጀመረው የእስራኤልና የኢራንን ጦርነት እንመለከታለን። አሁን እንግዲህ ያለነው በቀጥታ የስድስቱ ቀናትን ጦርነት ትረካ ላይ ነንና ወደዚያው መለስ ስለባል። በዚያ የስድስቱ ቀናት ጦርነት የተሳተፉት ሀገራት ደግሞ ግብጽ፣ እስራኤል፣ ዮርዳኖስና ሶሪያ ናቸው። ጉዳዩ ግን እንደው ባልዘፈንሽ ከዘፈንሽም ባላፈርሽን ሆኖ በስድስት ቀናት 3-1 የገቡበት ጦርነት በእስራኤል አሸናፊነት መጠናቀቁን የታሪክ ቀደምት ምዕራፍ ሲገለጥ ይነበባል። ታልባቢን ጫጫ ባንድ ሙቀጫን በሚል የተመሰለው የግብጽ ሶሪያና ዮርዳኖስ ባንድ ግንባር ተሰልፎ እስራኤልን የማውጋት ስሌት ስለምን አስፈለገ? የት ነበረስ ጦርነቱ የተካሄደው? ያ ጦርነት ምን አተረፈ? የሚሉት ጥያቄዎች ይነሳሉ። ጦርነቱ በጋዛ ሰርጥ ምድር ላይ የተካሄደ ሲሆን እስራኤል ሙሉ በሙሉ ድል ማድረጓን የሚነገረው። በዚያ ጦርነትም እስራኤል የሲናን ሰርጥ፣ የጋዛ ሰርጥና የዌስት ባንክን እንዲሁም ጥንታዊቷን ከተማ ኢየሩሳሌምና የጎላን ኮረብታማ ስፍራዎችን መቀማቷና መያዟ ይታወቃል። ለዚያ የሶስተኛው የአረብ እስራኤል ጦርነት መጀመር ዋና ምክንያት ተደርጎ ከሚነገረው ሲጠቀስም በሶሪያ በሊባኖስና በዮርዳኖስ የሸመቁት ታጣቂ ኃይሎች በእስራኤል ላይ መቆሚያ መቀመጫ ረፍት ማሳጣታቸው ሲሆን በእነዚያ ታጣቂ ኃይሎች ጉዳይ ውስጥ አንጀቷ የነደደው እስራኤልም በህዳር 1966 የአውሮፓውያኑ አቆጣጠር ነው። ሁሉም ቀመሮች በአውሮፓውያኑ አቆጣጠር መሆናቸውን ሊያዝልኝ ከወዲሁ ማስታወስ ወዳለሁ። በዮርዳኖስ የአልሳሙ መንደርና በዌስት ባንክ ጥቃት ፈጽማ 18 ሰዎችን መግደሏ እንዲሁም 54 ሰዎችን ማቁሰሏ፣ ከዚያም ቀጥሎ ከሶሪያ ጋር ባደረገችው የአየር ውጊያ በሚያዝያ 1967 የእስራኤል አየር ኃይል 6 የሶሪያን ሚግ የጦር ጀቶች መትቶ ማደባየቱ ሲጠቀስ፣ የሶቪየት የስለላ ተቋም KGB በበኩሉ እስራኤል ገና በቀጣይም ሶሪያና የአረብ አጎራባቾቿን ድራሻቸውን ለማጥፋት ስሌት መቀመሯን ይፋ ማውጣቱ የዚያ የስድስቱ ቀናት ጦርነት ገሃድ ሐቆች ናቸው። ቀድሞ አለሁ ከናንተ በፊት እኔን ያርገኝ በሚል ሲዝቱና ሲፎክሩ ሲያስፈራሩ የነበሩት የተባለላቸው የዚያን ጊዜው የግብፁ ፕሬዚደንት ጋማል አብደል ናስርም አንገዳ ባይመጣ ሁሉ ሴት ዝናብ ባይመጣ ሁሉ ቤት ነበሩና ለሶሪያና ለዮርዳኖስ የሰጧቸው ሽራፊ ሳንቲም አለያም ሰባራ ሽጉጥ ያለመኖሩን ታሪክ መዝግቦላቸዋል ነው የሚባለው። ይሁንና ግን ጋማል አብደል ናስር የኋላ ላይ በግንቦት 14 1967 ለሶሪያ ድጋፋቸውን ለማድረግ በሲናይ በኩል የጦር ኃይላቸውን ማንቀሳቀሳቸውና ማስገባታቸው አልቀረም ይሏል። ጋማል አብደል ናስር ግንቦት 18 1967 በዚያ በሶሪያ የሰፈረው የተባበሩት መንግስታት ድርጅት ኃይል ይወጣ ዘንድ ጥያቄ ማቅረባቸውም በታሪክ የሰፈረ ሐቅ ሆኗል። የግብጽ ኃይሎች በግንቦት 22 1967 የእስራኤል መርከቦች መተላለፊያ በሆነው የውሃ ክልል አቅራቢያ በአካባ የውሃ መተላለፊያ ወይም ጋልፍ ኦፍ አቃባ በአካባ የውሃዎች መጥበኩል ዘልቀው የኤይላትን ወደብ መዝጋታቸው ሲነገር፣ ልክ ግንቦት 30 1967 የአውሮፓውያኑ የዮርዳኖሱ ንጉሥ ሁሴንም ከግብጽ ጋር የጋራ የመከላከያ ስምምነት ለመፈራረም ግብጽ ካይሮ መግባታቸው ይታወሳል። በዚያ የሁለቱ ሀገራትና መንግስታት የጦር ቃል ኪዳን ስምምነት መሰረትም የዮርዳኖስ ጦር ኃይል በግብጽ ጦር ኃይል ስር ሆኖ
የማጥቃት እርምጃውን በእስራኤል ላይ ያደርግ ዘንድ ነው ቀመሩ የተሰላው። ከግብፅና ዮርዳኖስ የጦር ኪዳን ውል ስምምነት ከአጭር ቀናት በኋላ ደግሞ ኢራቅ በዚያ ጦርነት መቀላቀሏ ይታወቃል። የአረብ አጎራባቾቿ ለአንገቷ ካራ ሳይሆን ሰይፍ እየሳሉላት መሆኑን ስታውቅ እስራኤል በበኩሏ ድንገቷን ሰኔ 5 1967 ከመብረቅ የከፋ የአየር ላይ ጥቃቷን መፈጸሟ ይታወቃል። እስራኤል በዚያ ጥቃቷም በታርማክ የግብፅ አየር ኃይል ዋናውን እዙን 90 በመቶ ማውደሟን ታሪክ በያዘው መዝገቡ አስፍሮታል። እስራኤል በዚያው ቅጽበትና ተመሳሳይ ጊዜም በሶሪያ አየር ኃይል ላይ የከፋ ጥቃት ማድረሷም ይነገራል። የአየር ሽፋን ያጣው የግብፅ ጦር ኃይል በበኩሉ ለግዙፍ ጥቃት የተጋለጠ ሆኖ የጥይትና የአውሮፕላን ቦምባረር ሁሉ እንደወረደበት ይታወሳል። ታዲያ በዚያ ጦርነት ገና በ3 ቀናት ብቻ እስራኤል በከፍተኛ ደረጃ ድል መቀዳጀቷም ይነገራል። እስራኤል በዚያ የወኔ ግስጋሴዋም የጋዛ ሰርጥንና የመላውን የሲናይ ሰርጥን እስከ ስዊዝ ካናል አፋፍ ድረስ ጥርግርግ አድርጋ በእጇ ማድረጓና መቆጣጠሯ በታሪክ መዝገብ የሰፈረ ሐቅ ነው። ከዚያ በኋላ ደግሞ የዮርዳኖስ ኃይሎች በምዕራብ ኢየሩሳሌም በኩል ጥቃት መጀመራቸው ሲነገር እስራኤል ለዮርዳኖሱ ንጉሥ ሁሴን ማስጠንቀቂያ መስጠቷም ይታወሳል። ይታው ጌታው የጦር ኃይሎን ይመልሱ ነገር የፈለጎት ማንም የለምና ስትል ማስጠንቀቋ ይታወሳል። የእስራኤል ኃይሎች በሁለት ግንባሮች የዮርዳኖስን ኃይሎች እያግበሰበሱ የመጠቅለል ያህል ማሳደዳቸውና ከምስራቅ ኢየሩሳሌም ማስለቀቃቸው ይታወቃል። ከዚያም ውጪ የእስራኤል ኃይሎች አመዛኙን የዌስት ባንክን ምድር መያዛቸውም ይነገራል። የእስራኤል ጦር ኃይል የጥንታዊቷን ኢየሩሳሌምን ከተማ ሲቆጣጠር የሚያሳዩ ፎቶግራፎችና ፊልሞች ሁሉ ዛሬ ድረስም አሉ ነው የሚባለው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ታዲያ ልክ ሰኔ 7967 ያ ጦርነት ይቆም ዘንድ የተኩስ አቁም ስምምነት ጥሪ ማቅረቡ ሲገለጥ እስራኤልና ዮርዳኖስ የተኩስ አቁም ጥሪውን ወዲያውኑ መቀበላቸው ሲነገር ወዲህም ግብፅም በበኩሏ በቀጣው ቀን የተኩስ አቁም ጥሪውን መቀበሏ ሲገለጥ ሶሪያ ግን አሻፈራይ በሚለው አቋሟ ጸንታ በእስራኤል ሰሜናዊ ክፍል የሚገኙ መንደሮችን ማጥቃቷን ተከትሎም በሶሪያ ግብር የተቆጣቿና በእልህ የተንተከተከቿ እስራኤል ሰኔ 9 ቀን 1967 የአውሮፓውያኑ አቆጣጠር ነው በሶሪያ የጎላን ኮረብታማዎች ላይ የበረታ የአየር ጥቃት አውጃ የጎላን ኮረብታማ ስፍራዎች እስራኤል ከሶሪያ መቀማቷ ይታወሳል። ከዚያ ሶሪያ የጎላን ኮረብታማ ስፍራዎች ለእስራኤል ካስረከበች በኋላም ለቀናት ከባድ ጦርነት ከተካሄደ በኋላ በጦርነቱ የተፈታችው ሶሪያ በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀረበውንና ግብፅ እስራኤልና ዮርዳኖስ ቀድመው የተቀበሉትን የተኩስ አቁም ጥሪ መቀበሏን ሰጥለጥ ብላ አፍንጯን ተሰንጋ መቀበሏን አስታውቃለች ሲል የሰፈረው ታሪክ ይዘረዝራል። ይሄ ደግሞ አተርፍ ባያ ጉዳይ ይሉትን መሆኑ ነው ኢትዮጵያውያኑ። እኛ በዚያ የስድስቱ ቀናት ጦርነት ከእስራኤል ጋር የተዋጉት የአረብ ሀገራት ታዲያ የተረፋቸው ነገር አለ ከተባለ እጅግ ከባድ ጥፋት ውድመትና ኪሳራ ብቻ ነው በሚል የሚሳለቁባቸው ዘመናትን አልፈው ትውልዶችም ተረክበው ዛሬም ድረስ ነው ስላቁ። ለዚያ ደግሞ እንደ አብነት ግብፅ ብቻ እንኳን የሞቱባት በዚያ የስድስቱ ቀናት ጦርነት ማለት ነው ወታደሮቿ ቁጥር ከ11,000 በላይ ሲሆን ዮርዳኖስም ከ6,000 በላይና ሶሪያም ከ1,000 በላይ ወታደሮቻቸውን እልቂት ማስመዝገባቸው ይነገራል። እስራኤልም ብትሆን 700 ወታደሮቿን አጥታለች ነው የሚባለው። የአረቦቹ ጦር ሰራዊቶች በጦር መሳሪያ ረገድም እጅግ አስከፊ ሰቆቃ እንደደረሰባቸውና ኪሳራ እንዳጋጠማቸው ነው የተገለጠው። የታጠቋቸውን በጊዜው ዘመናዊና ከባድ መሳሪያዎች ሙሉ በሙሉ ለእስራኤል ኃይሎች በምርኮ ማስረከባቸውና ገሚሶቹም ጥለው መፈርጠጣቸው ታሪክ ይዞታል። በዚያ ጦርነት አስከፊና አስነዋሪ ሽንፈት የገጠማቸው የአረቦቹ ኃይሎች ታዲያ ለሕዝባቸው እንዲሁም ከከፍተኛ ፖለቲከኞቻቸው እስከ ሀገሪቱ መሪዎች ድረስ የኀፍረትን ማቅ አከናንቦ አንገት ያስደፋና ያስቆዘመ ሆኖባቸዋል ነው የሚባለው። በአንጻሩ እስራኤልን በድፍን ምድሪቱ ታሪክ በ6 ቀናት ጦርነት ከጥፍሩ እስከ ጸጉሩ የታጠቀውን
የሶስት ሀገራት የአረብ ጦር ኃይል አንኮታኩታ ተጨማሪ መሬቶችን ቀምታ እንድትይዝ አስችሏታል። ያኔ በዚያ ጦርነት ያልተተረተ ተረትና የስላቅ ትችት የለም ነው የሚባለው። በዚያ ሽንፈት የተነሳም የግብፁ ፕሬዚደንት ጋማል አብደል ናስር ከስልጣን መልቀቃቸውን በአዋጅ ሲያስለፍፉ፣ የግብፅ ሕዝብ ግን ውሳኔያቸውን በአደባባይ ግልብጥ ብሎ በመውጣት ተቃውሟቸው በስልጣናቸው ይቀጥሉ ዘንድ እንዳደረጋቸው አይዘነጋም። የዚያ የስድስቱ ቀናት ጦርነት በመካከለኛው ምስራቅ ቀጠና ምድር አዲስ ምዕራፍ መክፈቱም ይነገራል። ለምሳሌም በእስራኤልና በፍልስጤማውያኑ መካከል ጦርነት መጀመሩ፣ በዚያ የእስራኤልና የፍልስጤማውያን ጦርነት ደግሞ በብዙ መቶ ሺህ የሚቆጠሩ ፍልስጤማውያን ስደተኛ እንዲሆኑ ማድረጉን የሚያሳዩት ብዙዎች ናቸው። ከዚያ በኋላም ቢሆን ከ1 ሚሊዮን በላይ ፍልስጤማውያን በእስራኤል አገዛዝ ስር እንዲወድቁ ማድረጉን የሚያሳዩት ለቁጥር ያታክታሉ። ከዚያ የእስራኤልና የፍልስጤማውያን ጦርነት መጀመር ከወራት በኋላ ግን የተባበሩት መንግስታት ድርጅት የውሳኔ አንቀጽ 242 ድንጋጌ ማጽደቁና ማሳለፉ ይታወቃል። በዚያ የተባበሩት መንግስታት ድርጅት ድንጋጌ መሰረት ታዲያ ሰላም ይሰፍን ዘንድ እስራኤል በጦርነቱ ከያዘችው ምድር ለቃ ተወጣ ዘንድ የሚያዝ መሆኑም ይነገራል። በዚያ መነሻም የካምፕ ዴቪዱ ስምምነት መፈረሙና የሁለት ሀገርነት የመፍትሄ ሐሳብ መቅረቡም አይዘነጋም። ዛሬም ቢሆን ዘ ቱ ስቴት ሶሉሽን ከተባበሩት መንግስታት ድርጅት አጠቃላይ አባል ሀገራት ከ193ቱ 157ቱ ድምፃቸውን ያሰሙበትና ያመኑበት ሆኖ ይጠቀሳል። ለእስራኤላውያኑና ለፍልስጤማውያኑ ልጆች በሰላም መኖር ዋናው የመፍትሄ ሐሳብ ተደርጎም ዛሬም በብዙዎች ዘንድ ይቀነቀናል። የዚያ የፍልስጤም ምድር ጉዳይ ከጥንተ ጥንቱ ሲቃኝና ሲዳሰስም በአረብና በአይሁዳውያን መካከል ለዘመናት የዘለቀ ጦርነት መካሄዱም ይታወቃል። የሁለት ወገኖች ጦርነት ሲካሄድ ደግሞ እንግሊዝ በተገቢው ታውቅ እንደነበረ ይገለጣል። ፍልስጤም በእንግሊዝ ቅኝ ስር የነበረ ምድር ስለመሆኑ ብዙዎች ይመሰክራሉ። እንደ አውሮፓውያኑ አቆጣጠር በ1922 የኦቶማን ስርወ መንግስት መንኮታኮቱን ተከትሎም ከጥቂት ዓመታት ቆይታ በኋላ እንደ አውሮፓውያኑ አቆጣጠር በ1947 እንግሊዝም የጦር ኃይሏን ከዚያ ከፍልስጤማውያኑ ምድር ጠራርጋ ለማስወጣት ውሳኔ ላይ መድረሷን ማስታወቋ ይጠቀሳል። ከዚያ በኋላም የተባበሩት መንግስታት ድርጅት የድንጋጌ ውሳኔ 181ን አሳልፎ የዚያን ምድር የፍልስጤማውያኑን ምድር ይሉታል ብዙዎች ለሁለት ተከፍሎ የአረቦቹና የአይሁዳውያኑ መኖሪያ ይሆን ዘንድ የውሳኔ ሐሳብ ሆኖ መቅረቡ ይታወሳል። የዚያ የውሳኔ ሐሳብ ደግሞ በዓለም አቀፉ ህብረተሰብ ዘንድ ሙሉ ተቀባይነት ማግኘቱ ሲገለጥ፣ ወዲያውኑ ግን በአረቦቹ መንግስታትና ሀገራት ዘንድ ሙሉ በሙሉ ውድቅ መደረጉና ተቃውሞ እንደገጠመውም ይታወቃል። ጊዜው ከተባለ ደግሞ በግንቦት 1948 ነው። የእንግሊዝ ኃይሎች ከዚያ ከፍልስጤም ምድር እንደወጡ እስራኤል ተወለደች ይላል ታሪኩ። ከዚያ በኋላ ታዲያ የማይፈታ ግጭትና መፍትሄ አልባ የድንበር ውዝግብ መጀመሩም ነው የሚነገረው። የመሬት ይዞታና የባለቤትነት ጉዳይ ችግኝ የተተከለው ያን ጊዜ ነው ሲሉ የሚያሳዩት ብዙዎች ናቸው። ከዚያን ጊዜ ጀምሮም እስራኤል በጣም በርካታ ጦርነቶችን ከተለያዩ የአረብ ሀገራትና መንግስታት ጋር መዋጋቷ ይገለጣል። ከነዚያ መሰል ጦርነቶች ደግሞ በጣም ከሚታወሱትና ከሚነገርላቸው ወዲህም ከሚጠቀስላቸው መካከልም ከ1948 እስከ 1949 በ1966 በ1967 በ1973 በ1982 በ2006 እና በ2023 የተደረጉት ጦርነቶች ተጠቃሾቹ ናቸው። የነዚያ ጦርነቶች መካሄድ ደግሞ በመካከለኛው ምስራቅ ድፍን ቀጠናው ሌሎች ጦርነቶችን መውለዱ ይታወቃል። ለዚህም እንደ ማሳያ ሲጠቀስ እንደ አውሮፓውያኑ አቆጣጠር በ2025 ማለትም በዚሁ በተያዘው የአውሮፓውያኑ ዘመን በኢራንና በእስራኤል መካከል የተካሄደውን ወዲህም አሜሪካ የተነካካችበትንም መመልከት ይቻላል። ይሁንና ግን በኢራንና በእስራኤል ጦርነት የትኛውም የአረብ ሀገር ኃይል አልተሳተፈበትም። እስራኤል በዚያ ሁሉ ሂደቷ መለስ ቀለስ እየተባለ ሲቃኝም ይህንን ሳይመለከቱ ማለፍ አይቻልም። ያውም እስራኤል ነፃነቷን ለማግኘት
ከ1948 እስከ 1949 ያደረገችው ጦርነትና የፍልስጤማውያኑን ናክባ የተባበሩት መንግስታት ድርጅት እንደ አውሮፓውያኑ አቆጣጠር በህዳር 29 1977 ቀድሞ በእንግሊዝ ስር የነበረውን መሬት ለአረቦቹና ለአይሁዳውያኑ ማካፈሉ በተባበሩት መንግስታት ድርጅት ድንጋጌ 181 የሰፈረ ሐቅ ነው። በዚያ ሂደትም ግንቦት 15 1948 የአውሮፓውያኑ አቆጣጠር የእንግሊዝን ኃይሎች ከዚያ ምድር ጥርግርግ ብሎ መውጣት ተከትሎ እስራኤል ነጻነቷን ያወጀችበት ጊዜ ነው። የእስራኤልን ነጻነት ማወጅ ተከትሎም ታዲያ ግን ግብጽ በቴል አቪቭ ላይ ከባድ የተባለ የአየር ጥቃት ማወጇና በማግስቱም የአረብ ኃይሎች ከግብጽ፣ ከዮርዳኖስ፣ ከኢራቅ፣ ከሶሪያና ከሊባኖስ መሳ ለመሳ ሆነው የደቡባዊውና የምስራቅን ፍልስጤምን ምድር መውረራቸው ወዲያም የምስራቅ ኢየሩሳሌምን መያዛቸው ይታወሳል። ይሁንና ግን እስራኤል ከጥቂት ጊዜ በኋላ በይሁዳ ተራሮች ወይም በይሁዳ ከፍታማ ቦታዎች አልፎ ወደ ኢየሩሳሌም የሚሄደውን መንገድ መዝጋታቸውና መያዛቸው ይታወቃል። ከዚያም እስራኤል የተደጋገመባትን የአረቦቹን ጥቃት ማስወገዷ በታሪክ ሰፍሮ ይገኛል። እንደ አውሮፓውያኑ አቆጣጠር በ1949 መባቻ ቀናት እስራኤል ከኔጌቭ እስከ የቀድሞው የግብጽ ፍልስጤም ግንባር ከጋዛ ሰርጥ ውጭ ያለውን ስፍራ ለመያዝ ጦርነት መጀመሯን ታሪክ አስፍሮታል። ታዲያም ከጥር እስከ ሐምሌ 1949 በእስራኤልና በእያንዳንዱ የአረብ ሀገራት መካከል የተናጠል የተኩስ አቁም ስምምነት መደረሱንም ታሪክ ይዞታል። ያ ጦርነት ደግሞ በእስራኤል ዘንድ የነጻነት ጦርነት ነው። እስራኤል ነጻነቷን እንድታውጅ ያበቃት ጦርነት ተብሎ ይታመናል። በአረብ ዓለም ደግሞ ያ ጦርነት የናክባ ወይም ካታስትሮፊ ተብሎ ይጠራል። ለዚያ ምክንያቱ ከተባለ ደግሞ እጅግ ግዙፍ ቁጥር ያላቸው ተፈናቃዮች፣ ስደተኞች ከዚያ ጦርነት የተነሳ መመዝገባቸው ነው ሲሉ የሚያሳዩት ህልቆ መሳፍርት የላቸው። በዚያ ቀጠና ያለው ውጥረት በዚያ አላበቃምም። ዳግም በግብጽ የስልጣን ሽኩቻው በፕሬዚደንት ጋማል አብደል ናስርና በፓናረቡ ብሔርተኛ ናስር መካከል ከእስራኤል ጋር ጠላትነት መነሳቱ ይነገራል። እንደ አውሮፓውያኑ አቆጣጠር በ1956 እስራኤል በግብጽ የሲናይን ሰርጥ መውረሯና በ5 ቀናትም ውስጥ የእስራኤል ጦር ኃይል የጋዛን የራፋንና የአልአሪሽን ተቆጣጥሮ በብዙ ሺህ የሚቆጠሩትን ዘብጥያ ማውረዱን የታሪክ ምዕራፍ ሲገለጥ ይነበባል። ከዚያና ያንን ከመሳሰለው በርካታና ረዥም ሂደቶች በኋላ ነው እንደ አውሮፓውያኑ አቆጣጠር በ1967 የስድስቱ ቀናት ጦርነት የፈነዳው። ጊዜው ደግሞ ከሰኔ 5 እስከ ሰኔ 10 1967 መሆኑን ልብ ይሏል። የዚያ የመካከለኛው ምስራቅ ቀጠና ምድር የታሪኩ ጥንታዊ ጅማሬው ሲፈተሽ የሰላም ጊዜ የነበረው በልክ ነው። እንደውም ገሚሶቹ ይላሉ እንደውም የለም ሰላም ይሉት ነገር የታየበት ጊዜ ነቅሶ ለማውጣት ፍጹም ይቸግራል ይላሉ። እነሆ ግን በዚያም ተባለ በዚህ በየትኛውም መንገድ ተሄደ የዚያ ቀጠና ምድር ዛሬም ከግጭትና ጦርነት የጸዳበትን የሰከንዶች ዕድሜስ እንኳ ይህ ነው ብሎ ለመናገር ይቸግራል ይላሉ ብዙዎቹ። ኢራን ትላለች ዛሬም አይሁዳዊቱ ሀገር እስራኤል በአረቡና በሙስሊሙ ዓለም ሀገራት ልብ ላይ እንደ ሹልና ስለታማ ሰንጤ የተሻጠች አልያም የተሰካች ናት። እናም ኢራን ጨርሶ እስራኤል ከዚያ ምድር ካርታ መወገድ መሰረዝ አለባት የሚል አቋም ነው ያላት። ወዲህ ግን ዛሬ ላይ በእስራኤልና በፍልስጤማውያኑ መካከል የሰላም ስምምነት ተፈርሞ የተኩስ አቁም ተደርሶበት ለጊዜውም ቢሆን ሰውም ምድሩም ይተነፍሳል ተብሎ ቢጠበቅም ከራሳቸው ከገዛ ሕዝባቸው የወጡ ሌሎች የጸረ ሐማስ ታጣቂ ኃይሎች በሐማስ ላይ ጦርነት አውጀው ውጊያ ውስጥ ገብተዋል። ወዲያ ማዶ ከ2209 ኪሎ ሜትር ርቀት ላይ ያሉት የየመን ሐውቲዎችም ቢሆኑ ባለፈው ነሐሴ ወር የእስራኤል የአየር ጥቃት ከፍተኛ የጦር መሪያቸው ተመተውና ሲማቀቁ ቆይተው ሰሞኑን የማረፋቸው ነገር ክፉኛ ለበቀል አንዘርዝሯቸዋልና እስራኤልን ሊበቀሏት የባባ ለንጋቸውን ይዘው እያስፈራሩ ነው። ወዲህም ያ ምድር የመካከለኛው ምስራቅ ቀጠና ምድር ለግዙፍና ቀጣይ የዓለም ጦርነት የሰደድ እሳቱ ከሚለኮስባቸው ከሚባልላቸው ስፍራዎች አንዱና በግንባር ተጠቃሹ መሆኑን ልብ ይሏል። ቀጣውን ጦርነት ደግሞ ሦስቱ የምድሪቱ ልዕለ ኃያላን መንግስታት አሜሪካ፣ ሩሲያና ቻይና በየራሳቸው መጠሪያ ያሳዩታል። አሜሪካ
የአርማጌዶን ጦርነት፣ ቻይና የኒውክሌር ጦርነት፣ ሩሲያ የሶስተኛው የዓለም ጦርነት ይሉታል። ይሁንና ቀጣው ጦርነት በኒውክሌር ጦር መሳሪያ የመሆኑን ነገር የሚያሳዩት ብዙዎቹ ደግሞ በዚያ ጦርነት አይጀመር እንጂ ከተጀመረ አሸናፊ የሚሆን ተሸናፊ የለበትም፣ ተያይዞ መጥፋት ማለቅ ነው ሲሉ የሰው ልጅ ዕውቀት እልቂት ሲሉ የሚመነዝሩት ብዙዎች ናቸው። ውድ ወዳጆቼ የዛሬን በዚህ ተሰናበትኳችሁ። በቀጣይ ሳምንት በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ። በድጋሜ ሰላም።